ሰላም ሰላም ውድ እና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ያላችሁበት ሰላምና ፍቅር ይብዛላችሁ እያልኩኝ ዛሬ እንግዲህ ለየት ባለ ነገር ነው የመጣሁትኝ። እሱም ምንድን ነው የልዑሌ እናት ካሁን በፊት መርዝ ተነስንሶባቸው እንዲሞቱ እቅድና ፕላን ወጥቶ ነበረ እና ይሄን ያደረገችው ሰው ደግሞ በሰራተኛዋ ማይታ ሰራተኛዋ መርዝ ውሃ ላይ ነስንሳ ልትሰጥ ብላ ፈነከትኳት በሚል ሰበብ ጥላ ልጅቷ ፈንክታት ወደ ሐኪም ቤት ሄዳ ነበረ። ከዛ በኋላ ያንን ድርጊት ካረገች በኋላ ሀና የለችው ነበረ። ለብዙ ቀናት አድራሻዋን አጥፍታ ነበር። ነገር ግን አሁን ላይ በቁጥጥር ስር ውላለች። እሱ ምንድነው በጣም አስደንጋጭ እና በጣም የሚከብድ ነገር ግን እግዚአብሔር ይጠብቃል። ምንድነው የተፈጠረው? የልዑሌን እናት ፎቶና ቀለበት እንደዚሁም ደግሞ ሺቲ ወይንም ቀሚስ ይዛ ወደ ጠንቋይ ቤት ልታስደግምባቸው ወይንም ልታሳብዳቸው ጠንቋይ ቤት ይዛ ስትቀባበል ነው እንግዲህ እነ ሚኪ የደረሱላት የያዟት ማለት ነው። እና በጣም አስፈሪና በጣም የሚጨንቅ ነበር። እንግዲህ ባለፈው ክፍል ላይ ስናይ የጠንቋው ወንድም የማሜን ቀለበትና ፎቶና ቀሚስ ይዞ እየሄደ እንደሆነ ጠንቋው ወደ ክፍለ ሀገር እንደሆነ ወንድምየው እንደሚያቀብለው ለሱ ነበር የተሰጠው። ከዛም በኋላ ያው እንደዛ ያደረገችው ልጅ ደግሞ የሀና ጓደኛ ነበረች። እንግዲህ እሷ ሚኪ አወጣቷት እና የሚቀር እቃ አለ ብለሽ ጥሪ ብሎ አስደውሎ እጃቸው ሊገባ ችሏል። እሱ ደግሞ የሚገርማችሁ አንድ ሰው አይደለም ሁሉ ወንጀል የሚሰራው በጣም ብዙ ሆኖ ተደራጅቶ ምናምን ነው። በቃ እያንዳንዱ ስራ ተከፋፍሎ ሰውን ለማጥፋት ማለት እንደዚህ የሰውን ህይወት ለመቅጠፍ ተደራጅቶ ነው ያሉት እና በጣም ነው የሚያስፈራ የነበረው። በጣም ነው የሚሰቀጥጠው ማለት ነው። እንግዲህ በዛ በመርዝ ምክንያት መርዝ የሚገርማችሁ ነገር መርዝ ራሱ ሀና ቤት ስትሄድ መርዝ በልብሷ ውስጥ እያሰፋች እንደ ዲዛይን እያሰራች ነበር የምትሄደው። ምክንያቱም ልዑሌ ቤት ብዙ ማለት ፍተሻ አለ፣ ስትወጣም ፍተሻ አለ፣ ስገባም ፍተሻ አለ። ምክንያቱም ለጥንቃቄ ከብዙ ወንጀለኞችን ስለሚያጋልጥ ለጥንቃቄ በሚል ብዙ ሰዎች ስለሚከታተሉት በጥንቃቄ ከሚለው አንጻር ትፈተሽ ነበር። ምንም እንኳን እንግዲህ የመጣችው ምንድን ብላ ነው የመጣችው? ሀና ተብዬ እብድ መስላ የልዑሌን እናትን ካላየሁ የልዑሌን እናቴን ማየት እፈልጋለሁ፣ የእሷ ንግግር የእሷ ምክር መንፈሴን ያድስልኛል፣ እረጋጋለሁ በሚል ድራማ ሰርታ እጅና እጇን በሰንሰለት ታስራ ደም እስከሚፈስ ድረስ ታስራ ያ ሁሉ እንግዲህ ልዑል መጥቶ እንዲያይ ተደርጎ ነው እንግዲህ ወደዛ ቤት የገባችበት መሰረት ማለት ነው። ቪዲዮውን እንግዲህ ገብታችሁ ማየት ትችላላችሁ። እና የንስር አይን ቁጥር 2 ሚኪ ነው እንግዲህ የሚሰራው እዛ ላይ መከታተል ትችላላችሁ። ገብታችሁ ያለውን ነገር ማየት ትችላላችሁ። ግን እግዚአብሔር ሲጠብቃቸው የልዑሌ እናት እንግዲህ መርዙን እንግዲህ ለእንትን ለማለት ስትናገር ያደረገችው እውነቱን ተናግራለች። የሚገርመው ነገር የልዑልን እናት ለማስወገድ ወይም ለማጥፋት ነበር እዛ ቤት የገባሁት። ምክንያቱም ታዝዤ ይሄ ሁሉ ማለት የመኮንን ስራ ነው። መኮንን ማለት ደግሞ የአቤል አጎት የነበረ ሰው ነው። አቤልን ሲያሰቃይ የነበረ እናቱን እሱን እንግዲህ ወንጀለኛ ነው። እንግዲህ ልዑሌ እዚህ ከዚህ ላይ የገባው
አቤላን ለማገዝ በሚል ነው። እሱንም ትልቅ ግብ መጥቷል። ዋና ዋናዎችን የወንጀለኞችን እንትን በቁጥጥሩ ስር አውሏል። እሱን እንግዲህ ተመልሰን በሌላ ጊዜ በሌላ ቪዲዮ ይዤላችሁ እመጣለሁ። አሁን ላይ ግን ያው ስለ ሉሌ እናት ነው ይዤላችሁ የመጣሁትኝ እና በጣም ነው የሚያስፈራ የነበረው። እኔ በጣም ነው በቃ ከሁለት ቀን በፊት የተለቀቀው ቪዲዮ ማሳይ ክውን ያልኩት እመቤቴ ነው የምላችሁ። እንዴት ክው እንዳልኩኝ እነግራችሁ አልችልም። እንዲህ ሰው ይሄን ያህል ያልሳካም ሲል እንግዲህ ይቺ ልጅ ናት ያው በእርግጥ ከ3 ዓመት ጀምሮ አሳድገዋታል እና ስትከላከልላቸው ነበረ። ሉሌም በነገራት እንትን ያው ስለሚታመሙ ያገኙትን ምግብ ሁሉ አይበሉም ነበር። ከዛ አንጻር ምንም ነገር ሌላ ሰው ምንም ውሃ እንኳን እንዲሰጣቸው እንደማይፈልግ አስጠንቅቋት ነበረ። ያው ምክንያቱም ታውቃለች በእርግጥ ልጅቷ ማለት ነው። ከዛ አንጻር ስትከላከል ነበረ ከእግዚአብሔር ጨምሮ ማለት ከእግዚአብሔር በታች እንግዲህ ሳባ ናት የሉሌንና ማለት ስትረዳቸው የነበረው ማለት ነው። እና በጣም ብዙ ነገር ነው እንትን ያለችው። እኔ ማለት በጣም ልጅቷ ለብር ብላ እንግዲህ ያቺ ለብር ብላ ነው ይሄንን ህይወት የሰውን ህይወት ለመቅጠፍ ሰው ቤት የመጣችው ማለት ነው። እና በጣም ከባድ ነው ሰው ይሄን ያህል ክፋት። እንግዲህ ሴትዮ ምንም አላደረጉም፣ ምንም ያደረጉት ነገር የለም። እንደውም በዋህነታቸው ልዑሌም ቢሆን እሱም እንዲህ የኔ ምክር አንቺን ካስደሰተሽ አእምሮሽን ካረጋጋ ምን ችግር አለ በሚል በየዋህነት በደግነት በሩሩነት ነበረ እቤት ድረስ ይወሰዷት ማለት ነው። እሷ ግን ትልቅ የሞት ድግስ ነበር ይዛ የመጣችው። አልተሳካላትም። ስለሁሉም ነገር እግዚአብሔር ይመስገን። የእውነት እኔ በተለይ ጠንቋይ ቤት ልትሄድ ፎቶ እና ቀሚስ ቀለበት ይዛ ወጥታለች ወይንም ወደ ጠንቋው ወንድምየው እየወሰደ ነው ሲባል በጣም ነው የደነገጥኩት። እንዴ በስላሴ ስም በጣም ነው የደነገጥኩት። ያው እንግዲህ እንደምንም ተወለካ ያው ተይዛለች። ያለውን ነገር ተናገረች። ያን ነገር ሁሉ ድራማ የሰራሁትኝ ያን ነገር ያረኩትኝ እሳቸውን ለማስወገድ ነው። ትዕዛዝ ነው፣ ስራዬ ነው። እሷ በሙሉ ኮንፊደንስ ስራዬ ነው ብላ ነው ያለችው። እንግዲህ በቃ ስራዬ ስለሆነ የታዘዝኩትን ነው፣ ብር ይከፈለኛል። አሰባችሁታል? የሰው ህይወት በብር ሲቀየር እና ውድ ቤተሰቦች እንግዲህ ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ቀጣይ ክፍልን ይዤላችሁ እመጣለሁኝ። ቪዲዮን ከወደዳችሁት ሼር እና ላይክ ማድረጋችሁን አትርሱ። ቻው